ሰላም ጤና ይስጥልኝ። ውድና የተከበራችሁ የዳኑ ኢንድ ቤሮን ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ነባር ቤተሰቦቼ ማለት ነው። አዳዲሶች ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። አዝናኝም እንዲሁም አስተማሪም እና አንዳንድ የተለያዩ የምግብ አሰራሮችንም ይዘን እንመጣለን። ተቀላቀሉ ማለት ነው። ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። በዛሬው እንግዲህ ቪዲዮዬ በዚህ በያዝነው ወር በ2017 ግንቦት 21 የተደረገውን በኢትዮጵያ ተዋሕዶ ቤተክርስቲያን የተደረገውን በቤተክርስቲያን ስርዓት የተደረገውን የጋብቻ ፕሮግራም ነው ይዤላችሁ የመጣሁት ማለት ነው። እጅጉኑ ተወዱታላችሁ። እኔን በጣም ያስደመመኝና እንደው ለቀጣዩም ደግሞ ትውልድ ሁሉም ሰው በዚህ በቤተክርስቲያን ስርዓት በዚህ ክብር የጋብቻ ሁኔታውን ቢያከናውን የወደድኩትንና የተመኘሁትን ለሰው የተመኘሁትን መልካም ነገር ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ግንቦት 21 ቀን የተደረገው የጋብቻ ስርዓት በቤተ ክርስቲያን 44 ሙሽሮች ናቸው ማለት ነው። ጠቅላላ በድምር 88 ሙሽሮች ማለት ነው። እጅጉኑ በጣም ተደስተንላቸዋል። ጋብቻቸው የአብርሃም የሳራ እንዲሆን እንመኛለን። ጎበዞች ናቸው በእውነት የምር ክብራቸውን ጠብቀው በተክሊል የተጋቡትንም እግዚአብሔር መጨረሻቸውን ሁሉ ይባርክልን ማለት ነው። መጨረሻቸውን ሁሉ ያሳምርልን። ጅማሯቸው እንዳማረ መጨረሻቸውም ያማረ እንደሚሆን ተስፋ እናደርጋለን ማለት ነው። በቁርባን የተጋቡትንም እንደዚሁ ፈጣሪ መጨረሻቸው ሁሉ ደስ የሚል በልጅና በደስታ ቤታቸው እንዲባረክ እንመኛለን ማለት ነው። የምር ነው፣ በጣም ደስ ይላል ማለት ነው። እንግዲህ በዚህ በሰርግ ፕሮግራም ላይ በዚህ በጋብቻ ፕሮግራማቸው ላይ አባቶችም እንደዚሁ ዲያቆናትም የተለያዩ ትምህርትም በሰጡበት ስርዓት ስንሰማ በጣም በሚገርም ሁኔታ ነበረ። ስትሞቱ ወይም ደግሞ ክርስትና ስትነሱ ብቻ አይደለም ወደዚህ መምጣት፣ ፍታት ለፍለጋ አይደለም ወደዚህ መምጣት፣ ደስታችሁንም በፈጣሪ ቤት ማድረግ አለባችሁ የሚለው መልእክታቸው እጅግ ልብ ይነካ ነበረ። በእውነት መሆንም ያለበት እንደዛ ነበረ። እንግዲህ ዙሮ እንግዲህ ይሄን እድል ሳንጠቀምበት ያለፈን አልፎናል ማለት ነው። ግን አሁን የቀጣዩ ደግሞ ትውልድ ታናነሾቻችን እንደዚሁም ደግሞ የተለያዩ ደግሞ እንደዚሁ በቁርባንም ማድረግ የሚፈልጉ በፈጣሪ ቤት ቢያደርጉ ደስ ይላል ማለት ነው። በአባቶች ተባርከው ማለት ነው። በቤተ ክርስቲያን ስርዓታቸው ቢያደርጉ እጅግ የተወደደ ነው ማለት ነው። ከዚህ በኋላ ላለው በጣም ደስ የሚል ጊዜ ነው ማለት ነው። እና ጋብቻ ደግሞ እጅግ በጣም ትልቅ ክቡር ስለሆነ በእንደዚህ መልኩ ሲሆን በጣም ነው ደስ የሚለው ማለት ነው። እንግዲህ እኔ ለመጀመሪያ ጊዜ ነው 44 ሙሽሮች በቤተ ክርስቲያን እንደዚህ ተጋብተው ያየሁት ማለት ነው። ብዙ ናቸው ማለት ነው። ጌታ ይመስገን በእውነት ይህንን ያደረገላቸው ይህንን የሚያደረገ ጌታ ፈጣሪ የተመሰገነ ይሁን። እጅግ ነው የተደሰትንላቸው። ፈጣሪ ደግሞ በጤነኛ ልጅ ተባርከው ትዳራቸው በጣም ደስ የሚል ፍጻሜ ሁሉ ያማረ እንዲሆንላቸው ከልብ ተመኝተናል ማለት ነው። እና እንደው እኔ እንጃ ይሄንን ዓለማዊ ሰርግም እንግዲህ ከዚህ በኋላ እንደው ዙሮ የሚያይ አይመስለኝም ማለት ነው። ሰው ከዚህ በኋላ ማለት ነው የተዋህዶ ልጆች ከዚህ በኋላ እንደው በቁርባንም የሚጋባው በቁርባን በተክሊልም የሚጋባው በተክሊል ከዚህ በኋላ የሚቀጥል ይመስለኛል እና እንደሚሆንም ደግሞ እርግጠኛ ነን ማለት ነው። ከዚህ በኋላ ያለው ሰው እንደው እኔ እንጃ። እና ያው ከዚህ በኋላ ያሉ ታናናሾቻችን በዚህ መልኩ እንደሚቀጥሉ በጣም ነው ተስፋ የምናደርገው ማለት ነው። ፈጣሪ ይመስገን ይሄንንም ስላሳየን። እንደው እኔ እንጃ በጣም ነው እኔ የተደሰትኩት ማለት ነው። እና በጣም ሰውንም እንደው ተደምሟል በዚህ የጋብቻ ስርዓት ቤተክርስቲያን በተከናወነው የጋብቻ ስርዓት
እጅግ በጣም ሰውን አስደምሟል ማለት ነው። በተለያየ ቦታ እየተንሸራሸረ ኮሜንቱንም ስታዩ ወይኔ መታደል ነው፣ ወይኔ ይሄ ድል እንዴት ነው፣ በቃ እኔ እንጃ በጣም የመጨረሻ። ግማሹ ደግሞ የሚነድም አለ። ብቻ ብዙ ነገር ነው የምታዩት ማለት ነው። ብቻ ደስ ይላል ማለት ነው። እንደው በጣም ትልቅ የመንፈስ እረፍትና ደግሞ ይሄ ደግሞ ጋብቻው ደግሞ በአሁኑ ሰዓት ብዙ ችግር ብዙ አደጋ ነው በአሁኑ ሰዓት በጋብቻ በትዳር ላይ እየተፈጠረ ያለው እና እንደው ግን በዚህ መልኩ ሲሆን ትንሽ አእምሮ እረፍት ያገኛል፣ ትዳር ሰላም ያገኛል፣ በክብር መገናኘት ደስ ይላል፣ በቤተ ክርስቲያን ቃል መገባባት ደስ ይላል እና በጣም እጅግ በጣም የሚገርም ነው ማለት ነው። ይሄንን ጋብቻ ደግሞ ለየት የሚያደርገው በአንድ ላይ እንደዚህ ተሰብስበው ትምህርትም እጅግ ሰፋ ያለ ትምህርት ወስደዋል ማለት ነው። በትዳር ውስጥ እንዴት ተከባብሮ መኖር እንዳለባቸው እና የስለ ልጅ አስተዳደግ በጠቅላላ በጋብቻ ውስጥ ያሉ ነገሮችን ክፉንም ደጉንም ነገሮች እንደዚሁ ትምህርት ወስደዋል ነው የሚባለው። ረጅም ጊዜ ትምህርት ወስደዋል ነው የሚባለው። ያው በጣም ነው ደስ የሚለው እና ከዚህ በኋላ ከዚህም በበለጠ ቁጥሩን ከዚህ በላይ በጥፍ አሳድጎ ይመጣል። በዚህ አይነት የሚጋቡ ሰዎች በጣም ይበዛሉ ነው የሚባለው። ለወደፊት እጅግ በጣም ደስ ይላል ማለት ነው። እንዴ በዚህ በቤተ ክርስቲያን ስርዓት በአባቶች መሀል ቤተ ክርስቲያን ስርዓትና ደንብ ቃል ኪዳን መገባባት በጣም የማይነቃነቅ የማይጎረብጥ የጋብቻ ስርዓት ማከናወን በጣም እጅጉኑ በጣም ተገቢ ነው ማለት ነው። እና ከዚህ በኋላ ያው ጋብቻቸው መፈጸም የሚፈልጉ በቁርባን በተክሊል በተለያየ እንደዚህ በቁርባን በተክሊል ማድረግ የሚፈልጉ በዚህ መልኩ ጋብቻቸውን እንዲፈጽሙ እጅጉን የሚያነሳሳ ነው። በጣም እጅግ አነጋጋሪ የሆነ ነው ማለት ነው። ያው ሁልጊዜ በተክሊል በቁርባን በቤተ ክርስቲያን ጋብቻ ይፈጸማል ማለት ነው ደስ በሚል ሁኔታ። እነዚህን ግን ያው ለየት የሚያደርገው ከብዛታቸውም አንፃር ብዙ ናቸው ማለት ነው። ብዙ ስለሆኑ በጣም ለየት ያደርገዋል እና ደግሞ አስቀድመው ስርዓተ ጋብቻውን ከመፈጸማቸው በፊት በአንድ ላይ እንደዚህ ተሰብስበው ትምህርት መሰጠቱ በጣም የማይነቃነቅ በቃ በጣም አሪፍ ነገር ነው። እውነት በጣም እጅግ አሪፍ ነገር ነው። ከዚህ በኋላ ግን በዚህ በዓለማዊ ጋብቻ ውስጥ ማንም ሰው ትዳሩን የሚፈጽም የሚኖር አይመስለኝም። ከስንት አንድ እንግዲህ ሁሉም ወደዚህ የሚጎርፍ ነው የሚሆነው ማለት ነው። መሆንም ያለበት እንደዛ ነበረ። ያው እንግዲህ በማወቅም ባለማወቅም የሚደረጉ ነገሮች አሉ። ፈጣሪ ደግሞ ይቅር ባይ ነው፣ ይቅር ይላል ማለት ነው። ግን ለኛ ይሄ ትልቅ የሆነውን ትዳር የሚባለውን ተቋም ለመመስረት በጣም እጅጉኑ እንደዚህ አይነት ነገሮች እንደዚህ አይነት ቃል ኪዳን መገባባት በእንደዚህ አይነት ስርዓት መከናወናቸው እጅጉኑ በጣም ትልቅ ነገር ነው ማለት ነው። ቃል ከባድ ነው። ቃል ደግሞ የሚፈጸምበት ቦታና ስርዓትና ደንብ አለው ማለት ነው እና እውነትም ደግሞ እንደተባለውም በፕሮግራሙ ላይ እንደተነገረውም ስንሞት ወይም ደግሞ እንደዚሁ ብቻ አይደለም ወደ ቤተክርስቲያን መምጣት ያለብን ትልቁን ደስታችንን በፈጣሪ ፊት ቅድሚያ ከሱ ጋር ነው ደስታችንን እንትን ማለት ያለብን ብሎ ዲያቆን ሄኖክ የተናገረው በጣም እጅግ ይገርማል ማለት ነው። እውነት ነው፣ የምር በጣም እውነት ነው እና ከዚህ በኋላ ልብ ያለው ሰው ልብ ማለት አለበት ማለት ነው። በዚህ መልኩ በጣም ደስ የሚያሰኝ ነገር ነው እና ጋብቻ ሁሉም በዚህ ስርዓት መፈጸም አለበት ማለት ነው። በእውነት በጣም እኔ እንጃ ኧረ እንደው በጣም ነው የሚገርመው። በጣም ነው ደስ የሚለው ማለቴ ያው ሁልጊዜ እንደነገርኳችሁ ያው ታውቃላችሁ ሁልጊዜም ጋብቻ ይፈጸማል በየጊዜው በቤተ ክርስቲያን። እነዚህ ግን በቃ ማማራቸው
በቃ ግርማ መጎሳቸው ሁሉ እንዴት እንዳማሩ በቃ ብርሃን ነው ያለበሳቸው። ብርሃን ካለባበሳቸው ከሁሉ በቃ እውነት እንደው ፈጣሪ እውነት በፈጣሪ የገባበት ነገር በፈጣሪ ጋር የሚደረግ ነገር እኮ ሁሉ ነገር ያማረ ነው የሚሆነው። ገና ከጅማሮው ያማረ ደስ የሚል ሰው የተደሰተበት ነገር በቃ ሰዎችን ደግሞ ወደ መልካም ነገር የሚያመጣ አይኔማ ሰርጌንም ደስታዬንም በእንደዚህ ሁኔታ ነው የማደርገው ብለው ሰውን የሚያነሳሳ ደስ የሚል ነገር ስለሆነ እነሱም እንዴት ማማራቸው። አይ በቦታው ላይ በተገኛችሁ እንዴት ደስ ይሉ ነበረ። በቦታው ላይ ተገኝታችሁ ብታዩ ያለው ድባብና ያለው ስርዓት እጅጉኑ በጣም መንፈስን የሚያድስ ነበረ እያሉ ሲናገሩ በጣም ነው የሚገርመው ማለት ነው። እና በኮሜንትም በተለያየ ነገርም የሚሰጠው ኮሜንት ራሱ እጅጉኑ ሰው ተደስቷል ማለት ነው። ሰው ተደስቷል በቃ ወይኔ ደስ ሲል ወይኔ እህቴን ወንድሜን ልጅን በዚህ መልኩ ነው ምድረው የማይል ሰው የለም። በኮሜንት ስር ስታዩ ማለት ነው። ወይኔ ልጆች ያድገውልኝ በዚህ ስርዓት እንዲከናወንላቸው ምኞቴ ነው የሚሉ ሰዎች በጣም እጅግ ብዙ ናቸው ማለት ነው። እና በጣም ደስ ይላል እውነት በአሁኑ ሰዓት ትዳር ዝም ብሎ ቶቶሎ የሆነ ነገር ሆኖ በተለያየ ስሜት ባለማወቅ የሆነ ተነድቶ የሚደረግ ትዳር በጣም ዋጋ እያስከፈለ ነው። ልጆችንም ዋጋ እያስከፈለ ነው። ትዳሩ ምንም ረጅም ጊዜ ዘለቄታ ሳይኖረው መለያየት ላይ ይደረሳል። ልጅ በመሃል ይኖራል። ልጆች ደግሞ እናትም አባትም በተለያየ ጊዜ ብዙ ነገራቸው ይከፋፈላል፣ ሀሳባቸው ይከፋፈላል። እናት አባት በተለያዩ ጊዜ የእናትን ፊት ያያሉ፣ አባት ጋር ሲሄዱ የአባትን ፊት ያያሉ። በለጋ እድሜያቸው አይምሯቸው በተለያየ ነገር በቃ በጭንቀት በሀሳብ እንደዚህ ባደርግሳ እናቴ ብትቀየመኝሳ አባቴ ጋር ሲሄድ አባቴ ጋር አባታቸው ጋር የሚያዩት ፊት ዛሬ እኔ ጋር ልክ አይደሉም፣ ዛሬ ተመክረው ነው የመጡት። ብቻ ብዙ ነገር አለ ልጆች ጋር የሚያደርሰው ተጽዕኖ አለ ማለት ነው። እንደዚህ ጥብቅ ያላለ ጋብቻ ሲሆን በሽማግሌ በተለያየ ነገር ዘመድ ወዳጅ ያልተካተተበት የሃይማኖት አባቶችም ያልተካተቱበት ወግና ስርዓት አልባ የሆነ ጋብቻ በጣም መጨረሻው ለልጆች መከራ ስቃይ እየሆነ ነው ያለው። ብቻ እስኪ ከዚህ ነገር ፈጣሪ ሁላችንን የሚጠብቀን። ቀጣይ እንግዲህ ቀጣይ ከዚህ በኋላ ጋብቻቸውን የሚያደርጉ በዚህ መልኩ ካደረጉ ከብዙ ነገር እንደሚድኑ ነው ማለት ነው። እና ውድ የተዋህዶ ልጆች በጣም ይህን ነገር ታናናሾች እንግዲህ ታላላቆችም በቁርባንም በተክሊልም የሚጋቡ ሰዎች ያው እንግዲህ ብዙዎች ብለውታል። እኔ ያው ደስታዬን እንደው ለመግለጽ ያክል የተሰማኝን ነገር ለማለት ያክል ነው እንጂ ከኔ በላይ ብዙ ነገር የሚያውቁ እኔ ከምንም ያው ደስታ ለመግለጽ ያክል ነው እንደነገርኳችሁ እንጂ እውቀቱም ንግግሩም ስለ ሚስጥረ ቁርባንና ስለ ሚስጥረ ተክሊል ጋብቻ እውቀቱን ማብራራቱም እውቀቱ ኑረኝ አይደለም። ግን በጣም ደስታችሁን ተዋህዶ እንደመሆኔ መጠን ክርስቲያንም እንደመሆኔ መጠን አይ እንደው ሰው እንደው እንደዚህ ቢጋባ ብዬ በጣም ነው የተመኘሁት እውነት ከዚህ በኋላ ማለት ነው። ያው እንግዲህ እኛ አልፎናል። ከዚህ በኋላ የሚከተሉ ሌላ ክንውኖች ይኖራሉ። በእርግጥ የተለያየ ነገር ይኖራል። ከዚህ በኋላ ያገባም ሰው ብዙ የሚያደርገው ነገር ይኖራል ማለት ነው ከፈጣሪው ጋር። ግን እንደዚህ ተጋቢዎች ክብራቸውን ጠብቀው የኖሩ በቁርባን የሚጋቡ በጣም ደስ የሚል ነገር ነው ማለት ነው። እስኪ ተመልከቷቸው እንዴት እንደሚያምሩ ማለት ነው። በጣም እንጃ በጣም ኑር ነው የሆኑት። በቃ ፀሐይ ነው የመሰሉት። ደስ ይላል ድባባቸው፣ ደስ ይላል ያለው ነገር ክንውኑ ደስ ይላል። ሰው እንዴት እንደተደሰተላቸው በጣም ነው የተደሰተላቸው። የምር በጣም እኔ በጣም ነው የተደሰትኩላቸው። ሁሉም ሰው ተደስቶላቸዋል። አዎ እንግዲህ ጋብቻቸውም ከጅማሮ የተባረከ ስለሆነ መጨረሻውም ያማረ ነው። በጤነኛ ልጅ በደስታ በሁሉ ነገር በጸጋ በተድላ በደስታ ቤታቸው ሙሉ ሆኖ በቃ
ጥሩ የትዳር ጊዜ እንዲኖራቸው ነው የምንመኝላቸው ማለት ነው። ለሁሉም ለተዋህዶ ልጆች ማለት ነው። እና በጣም ደስ የሚል ነው አለባበሳቸው። በቃ እኔ እንጃ የተለየ ነው በጣም ኧረ የተለየ ነው። የተዋህዶ የተለየ ነው። የተዋህዶ ለነገሯ የተለየ ነው። ይመስገን ፈጣሪ ይህንም ላደረገ ይመስገን ጌታ። እና ከዚህ በኋላ እንደው ዓለማዊ ጋብቻ በዚህ ስታዩት እንዴት እንደው በጣም ነው እኔ እንጃ። ከዚህ በኋላ እንኳን በዓለማዊ ሁኔታ የሚጋቡት እንጃ ምንም እንትን አይሰጥም ማለት ነው። እንደዚህ አይነት ጋብቻ እያለ በቁርባን እንደዚህ አይነት በክብር በደስታ እያለ ደግሞ ስብስብ ብለው እንደዚህ በጣም ነው ደስ የሚለው። ቃላት ነው የሚያጥረኝ እኔ ለዚህ ስርዓተ ጋብቻ ማለት ነው። ማለት እኔ ደስ ይለኛል እንደዚያውም በተክሊል በቁርባን እየተጋቡ አንዳንድ ጊዜ የሚለቀቁ ቪዲዮዎችን በጣም ይመስጡኛል እና በቃ አያቸዋለሁ፣ ደስ ይለኛል። አሁን ደግሞ ልክ እንደዚህ ስብስብ ብለው ሲመጡና ጋብቻቸውን ሲያደርጉ በጣም ነው ደስ ያለኝ ማለት ነው። ከዚህ በላይ እንግዲህ እንደተባለው ቁጥሩን እጅግ በጥፍ አሳድጎ ቀጣይ የሆነው እንደዚህ አይነት ጋብቻ ማለት ነው። አንድ ጊዜ ሰብሰብ ብሎ ጠቅለል ብሎ መጋባት ማለት ነው። በጣም ነው ደስ የሚለው እና ቪዲዮዋቸው እንደዚህ ፎቶግራፉ እየተንሸራሸረ ከስር የሚኮመተው ኮሜንት በጣም ነው ደስ የሚለው። እና ፈጣሪ እስኪ እንግዲህ ደስታ የተሞላበት ነው። ሰው የተደሰተበት ነገር ደስ ይላል። ሰው የጠላው ነገር ነው የማይሆነው እንጂ ሰው የተደሰተበት በተለይ በትዳር በጋብቻ ላይ ሰው የተደሰተበት ዘመድ ወዳጅ የተደሰተበት እንደዚህ የሚያይ ሰው ራሱ ተመልካች የተደሰተበት ነገር መጨረሻው ያምራልና በጣም ደስ ይላል። የአብርሃም የሳራ ጋብቻ ይሁንላቸው። ሀሳብ አስተያየት ጻፉ። መልካም ምኞታችሁንም በኮሜንት ግለጹላቸው ማለት ነው። ቀጣዮቹንም እንግዲህ ፈጣሪ በዚህ መልኩ ጋብቻቸውን እንዲያከናውንላቸው ምኞታችን ነው ማለት ነው። እነሱንም እንግዲህ አሁን የተጋቡትን እንግዲህ ፈጣሪ በጤነኛ ልጅ እንዲባርካቸው በቃ ደስ የሚል ነገር በቤታቸው ሁሉ ደስታ እንዲሆን እንመኛለን ማለት ነው። ውድ ሀገሬ ልጆች እየገባችሁ ኮሜንት ጻፉላቸው፣ ከስር ኮሜንት ጻፉ ማለት ነው። ሀሳባችሁን ግለጹ፣ ደስ ያላችሁ ማለት ነው። እኔ ደስ ስላለኝ ነው። መቼም ቪዲዮ ከሰራሁ ረጅም ጊዜ ሆኖኛል፣ ግን በዚህ የመጣሁት ዛሬ በዚህ ቪዲዮ ማለት ነው። እጅግ ደስ ስላለኝ ነው። ሀሳብ አስተያየታችሁን ጻፉ። ሁላችሁንም ከልብ አመሰግናለሁ። በያላችሁበት ውድ ሀገሬ ልጆች ሰላም ፍቅር ለእናንተ ይሁን እላለሁ። በቸር እንገናኝ። በቀጣይ ቪዲዮ በደስታ በቸር እንገናኝ። ክፉን ሁሉ ያርቅልን ማለት ነው። ቸርን ሁሉ ያቅርብልን። ምርጦችዬ ሰላም ሁኑልኝ። ሰላማችሁ ይብዛ።